ኩስማን ሰላም ኩስማን ወጤ ደግሞ የስሙ ጥፋት ኩስማን ዛሬ የተመታ ሰው ነው የገባው። ኩስማን ሰላም ምን ማለት ነው? ኩስማን ኩስማን ቀጥል ጌም ኦቨር ወጣ የቴዳፎን ጎንደር የሚለው ምንድን ማነው ስምህ? ኩስማን ኩስማን ነው ኩስማን I'm sorry. Oh no. ይችላል my brother ይችላል አይ ታታ ልጅ የዩክሬን ይችላል በጋናስኮ ኦስማን my brother I'm sorry ኩስማን አንተ እንዴት አድርጌ አምጥቶ ኦ ማይ ጋድ ኪው ከውስር የሆነ ነጠብጣብ አድርጌበት ነው ቀጥል ጎንደር የሚለውን ሲጋዘና የአዲስ አበባ ልጅ ነኝ የምናምን ጫጥቃሚ ትገቢያለሽ። የኳስ አገልጋይ ዛሬ በእንግሊዘኛ ነው ላይ የሚሰራው። አስረግጬ የምነግርሽ እያንዳንድሽ በእንግሊዘኛ ነው ዛሬ የምትዋሩ ላይ ነው። ጌች how are you? I'm fine. Next time I will okay. Next time what? Jesus is Lord. Go ahead. By the way, Jesus is Lord. ሞታ በአማርኛ ላወራህ ነው። No አማሪክ አቶ ኖ አማሪክ ከዚህ በኋላ የምሁራን ቤት ነው። ኖ በአማርኛ እንሰማ አንቀበለውም። የፖለቲካ ሽፍት አድርገናል። Please my brother. ነባት how are you? ነባት welcome. ነባት አህመድ Go ahead, Nabat. አይችልም አየው ወራብ ሞታ how are you? ህዝብ ዛሬ ግራ ገባው። ቀይረናል እያልኩ ነው እንግዲህ አስረግጬ ነው የምነግርህ። እድለ ቢሱ ሰላም የስማውታ ታብታብ አድርጉ 100 ሺህ ሰላም። እድለ ቢሱ ቀጥል። አማራ ነህ? አለ ሰላም ነው። የአማራ ሰው ነህ? አዎ። ምን ሆነ ነው እድለ ቢሱ ብለህ እንደው ስምን የመጣ? በቃ እድል የለኝም ታውቃለህ። የት ነው የምትኖረው? ይሰማል? እድሉን ተሰጥቷል። እኔ ኢትዮጵያ። የት? አዲስ አበባ ነው? አዎ ይሰማኛል። ኢትዮጵያ ነኝ። ምኑ ነው? አሁን ይሄን ስም ብለህ ይዘው ትመጣለህ። በእውነት ስም ማን ነው? እድለ ቢሱ ይለኛል። ቻንስ ተዘቀዘቀልህ። ሞጣ ወሰደኝ ወደ አሜሪካ። አፈር ልብላለህ። እድለ ቢሱ እውነት ግን እድለ ቢስ እና ጎመን በካልቾ መጥቼ ያደኩ ሰው ነኝ። ለጉራ አይደለም። ጎመን አልበላም፣ ዱባ አልበላም። የቂጣ ምንድን ነው እያሉ ስለዚህ በድህነት ያደጉ ሰዎች አሁን እንዳብይ አህመድ ምን አለ? አንደኛ ህዝቡን እኛ ራበን ሲለው መልስ ከመስጠት ወይ ስልጣን ከመልቀቅ ይልቅ ምን አለ? ድሃ መቼም ድሃ ነው። አይ እንቁላል ቀቅሎ ዶሮ ሰርቶ እንዲሁ አቁላልቶ ብዙ ሰዓት ወስዶ እንጀራ ጋግሮ እንዲሁ አቅርቦ መብላት ጊዜ መፍጀት ነው። የድሃ ልጅ አብይ አህመድ ምን አለ? ለምንድን ነው ዶሮን ሽንኩርቴን ያላቁላልጥ ምን ብለህ ቃሪያም ጥጥ ምን ብለህ ምን ያደርጋል? እንጀራ ቁመጋግር አብኩተህ ምን ያደርጋል? ጊዜ ይወስዳል የሚልህ አብይ አህመድ ሁለት ሜንታሊቲ ነው ያለው። አንድ በድህነት ያደገ ነው፣ ሙትቷም ነው፣ ደንቆሮ ነው። ዝም ብሎ ገንፎ ሙያ አይጠይቅም። አሁን የኦሮሞ ባህላዊ ምግብ ገንፎ ወይ ደግሞ ጨጓራ ዝም ብለህ እርጥቡን ከነፈርሷ አንተ መብላት አይጠይቅም። ለኦሮሞ ግን የበቆሎ ገንፎ ነው የሚያገነው። ለሁለት ለሶስት ይዘው ይላል። ባጫ ደበሌ በዚህ በጫማው ይረግጠዋል፣ በዚህኛው አባዱላ ገመዳ ይረግጠዋል። አዳነች አበቤ መሀል ላይ ትመጣና ሲል አብይ አህመድ ከታች እሳት ይቆሰቁሳል። ገንፎ ውሃና ዱቄት ጨምረ የምታቦከው ሊወጣ ሲል አሻቦ የሚባለውን ጨው በጣም ትረግምበታለህ። ሰላም አንዴ ቃለሽ ሰላም ሀብል ያምራል። ሀብል ያምራል።
እንዴት አንገቴ ላይ ማየት ፈለግሽ? በጣም ነው የሚያምረው አለ ምን አንገት በጣም ነው የሚያምረው። ሴቶች በጣም ይመኙታል። ተይዟል። ምን ታረጊዋለሽ? ቆየ። አዎ ተቆይቷል። ባያዝማ ይችል ነበር ሳምንት ታደርጊ ተቀደምሽ። የአራት ኪሎ ልጅ ትለቅልሻለች። ለምን ያደርግ መጀመሪያ እምቢ አለች። በኋላ ግን ካወቀች በኋላ ምን አለ 3 ቀን ሽምግልናውን ለምንድን ነው ግን እምቢ አላለች? እንዴት እነ ዳዲ ያባርራሉ አለች። በጣም አዝናለሁ አለች። አንተን የመሰለ እኮ አጥቼ ነበር በጎን እየተሽኮረመንኩ እነሱ እምቢ ሲሉ ኧረ እነዚህ ሰዎች ጨከኑ እያልኩ በቃ በኋላ እሺ ሲሉ በቃ ነፍሴ ተረጋጋች። 1024 ሁለት ጊዜ ነው 24 አይደለም አንድ ጊዜ ብቻ ነው። እሺ 24 ቁጥር ተናገር። 24 90 ብለሽ ይኸውልሽ 24 90 አሳጥር ይላል ለዙ 5 አለ 24 90 እንዳልኩት 4 ተናገር። እሺ አይገባሽም? አንድ ሺህ አልሽ አይደለም? እሺ 24 90 እንደኔ ሌላውን ቁጥር ልጅ ተናገር። 5 እሺ 7 4 37 ይኸውልሽ አሁንም ችግርሽ ልንገርሽ። 1000 ይሄ እኮ ፈረንጅ እኮ ዛሬ ሶፍትዌር እየሰራ ምን ሆነ ነው? ኢትዮጵያኖች ቅድም ተናግሬያለሁ። ህዝቡ ጨንቀንጭሯል። ማዳበሪያው ነው። አሁን ይችን እህቴን አልፈርድባት። አንጎል አርጓታል፣ ማይም አርጓታል፣ ቀጭቻለች። ልጇን ማሳደግ አልቻለች። ለምሳሌ እኔ እያልኳት አትደግምልኝም። 1024 90 57 43 ማለት ነበረባት። ከዚያ መጨረሻ 7 ማለት ትችላለች። ማለት መድገም አይችልም። የኢትዮጵያ ሕዝብ አዝናለሁ። እኔ በእውነት አይገርምህ? ወንዱ ቂጥ የለውም ዳት የለውም። የሚገርምህ ወገብ ብሎ እግር ነው። ቂጡን በቀስት ነው ያለፈው። አይተው እኮ ወጣቱ ከአዲስ አበባ ጀምሮ ኳስ ተመልካች ቂጥ የለውም። ይገርማል። ትክክል። የሚገርም ነገር ቂጣቸው ባጃጅ ሄደበት ሃይላንድ ነው የሚመስለው። ምንም የለውም፣ ላልቷል። ወጣት የለም። ታየን ሃይላንዱ ባጃጅ ሲሄድበት ተደፍጥጦ ማለት ነው። ፍላት ነው ተደፍጥጦ ምናምን በኋላ ስታነሳው የሚል እንደዛ ነው። እግዚኦ ገላል እርገሳኝ ያዛቁ አዎ ይከድበታል። ስለዚህ